የዛሬ ታሪካችን ለንጂሶ ዲጋን አይተነዋል። ለንጂሶ ዲጋ በኦሮሚያ ክልል የተወለደው በአርሲ ዞን ገንዳዴ ሌውታሞ ላይ ሲሆን ለንጂሶ ዲጋ ከአባቱ ዲጋ ድሬና እናቱ አዲ ገነሜያ ቤታ ላይ ነው የተወለደው። የኢትዮጵያ ጀግና ዛሬ ቀን ኢትዮጵያን ያነጋገረው ለንጂሶ ዲጋ ነው። ታሪኩም እንደዚህ ነው። ለንጂሶ ዲጋ በሕፃን እያለ አባቱ ዲጋ ሲሞት ለንጂሶ ዲጋ ደግሞ አለ አባቱ ነው ያደገው። ዛድግም ጀግንነቱን አሳይተው በጀግንነት አድሮ የተኛ ሰው ነው። ለንጂሶ ዲጋ በ1880 ውስጥ ጦርነት ውስጥ ያለፈ ሲሆን ከጀግኖቹ ኦሮሞ ውስጥ አንድ ሆኖ ይገኛል። ለንጂሶ ዲጋ በሕፃንነቱም ከጓደኞቹ ጋር በፈረስ ሲጫወትና ጫካ ውስጥ ሄዶ ጅብ እየገደለ ያደገ ሰው ቢሆን ታሪኩም ደግሞ እንደዚህ ነው። ለንጂሶ ዲጋ የተወለደ ገንዳዴ ሌውታሞ ሲሆን የእሱ ጎሳ ኮሎባ ይባላል። ለንጂሶ ዲጋ አባቱ ሲሞት ከኮሎባ ተነስተው ወደ አሰንሰባ ሄደው እዛ ነው አቴቴው ጋር ነው ያደገው። ለንጂሶ ዲጋ እዛው አቴቴ ጋር አድገው ራሱን ችሎት ወጥቶ መግባት ከቻለ በኋላ ደግሞ ከጓደኞቹ ጋር ፈረስና ጅብ በመግደል መጫወት ጀመረም። ለንጂሶ ዲጋ የሄደ ቦታም ጅብ ሳይገል አይገባም። በፈረስ ጨዋታ ሲሄድ አንደኛ ወጥቶ ይመለሳል። ለንጂሶ ዲጋ እንዲሁ እያለ በሕፃንነቱም አንበሳ ይገደለም። ይሄ የመሰለ ጀግናም ከኦሮሚያ ክልል ሲሆን የእሱ ታሪክ እኔ ልነግራችሁ መጣሁ። ከኔ ጋር ቆይታ አድርጉም። እኔ አብዱል ጀባር ጀይላን እባላለሁ። በእኛ ዩቱባችን ዳንዲ ለንጂሶ የሚለውን ሰብስክራይብ በማድረግ ከኛ ጋር ቆይታ እንድታደርጉም በሰላም እንጠይቃችኋለን። ታሪኩ እንደዚህ ነው። ለንጂሶ ዲጋ ከጓደኞቹ ጋር ጅቦቹን ለመግደል ወደ ጫካ ሲሄድ በዚሁ ጊዜ አንበሳ አይተው ከአንበሳው ጋር እየሮጠ ጫካ ገባም። በዚህ ጊዜ ጓደኞቹ ደግሞ ተመልሰው ለንጂሶ ዲጋ በጅብ ተበልቷል፣ ጅብ ወስዶት ጫካ ገብቷል በማለት ወደ ጎሳው ሲናገሩ ሰው ደግሞ በደንብ ደነግጦ አይተዋል። ለንጂሶ ዲጋ በጅብ አልተበላም፣ አንበሳ ገሎት ተሸክሞ ተመለሰም። ወይኔ ይሄ ሰው እዚህ የሚቆም ሰው አይደለም፣ ይሄ ለነገ የሚሆን ጀግና ነው በማለት አስገራሚ ሆኖ ሰው ፊት ለፊት ታየ። በሕፃንነቱ ሰውን ያስገረመ ጀግና ለንጂሶ ዲጋ ነው። ለንጂሶ ዲጋ ጅቡን ገሎ ሲመለስ አንተ ሰው እዚህ የምትቆም አይደለም፣ በኦሮምኛ ጌረሪ ብሎ ጠየቁት። ለንጂሶ ዲጋም ደግሞ እንጌረሩ በማለት መለሰለት። ኧረ ተው አንተ ጌረሪ አሉት። አሁንም ጠየቁት። እሺ ብሎ ለንጂሶ እንደዚህ አለ። እንዲህ በማለት ጀግንነቱን አሳየ። ኮሎምኒ ገዲገቴ አቤን ህንጉዲፈቴ ለንጂሶ ዲጋ ዋን ቦሩ ብያፍተው ሀሩመ ሙልፈቴ በማለት ለንጂሶ ዲጋ ሲናገር ትርጉሙ ወደ አማርኛ ስንመልሰው እንደዚህ ነው። ኮሎባ ጣለው አቤኑ ያሳደገው ለንጂሶ ዲጋ ለነገ የሚሆን ዛሬውኑ ያሳየው በማለቱም ጀግንነቱን እንደዚህ ነው ያሳየው። እውነት ነው፣ ኮሎባ ነው የጣለው፣ አሰንሰባ ነው ያሳደገው። ለንጂሶ ዲጋ በሕፃንነቱ አባቱ ሲሞት ከኮሎባ ሄዶ አሰንሰባ ያደገ ሲሆን ራሱን ችሎ ወጥቶ መግባት ከቻለ በኋላ ደግሞ ከጓደኞቹ ጋር ጅቦቹን ለመግደልና በፈረስ መጫወት ጀመረ። ለንጂሶ ዲጋ እንዲሁ እያለ አንበሳ ሲገል ይህ ሰው እዚህ የሚቆም አይደለም በማለቱም አስገራሚ ሆኖ ታየ። እውነት ነው፣ ለንጂሶ ዲጋም እንደዛው ሰርቶ አሳይቷል። ለንጂሶ ዲጋ በ1880 ውስጥ ጀግንነቱን ያሳለፈ ጦርነት ውስጥ ከ8 ዓመታት በላይ ነው ያደረው። ታሪኩም ደግሞ እንደዚህ ነው። በ1880 ውስጥ በምኒልክ ሚካኤል ጦርነት ሲመጣ ለንጂሶ ደግሞ እጅ መስጠት አልቻለም። እኔ ኦሮሞ ነኝ፣ አንተም ራስህን ሆነ እደር፣ እኔ አንተ ያልሆንም አንተ እኔን አትሆንም በማለቱ ፊት ለፊቱ ቆመው መሬቱም የመንግስት ነው ብሎ ሲጠየቅ መሬት የመንግስት አይደለም፣ መሬት የኦሮሞ ነው፣ ኦሮሞም ደግሞ ለብቻ መንግስት አለው፣ እኔ አንተ አይደለሁም አንተን አይደለህም በማለቱም ከ8 ዓመታት በላይ ጦርነት ውስጥ አሳልፈዋል። ጦርነቱ የተጀመረው በአርሲ ዞን አና ዶዶታ ላይ ተጀምረው
እስከ ጋራ ቦሰት ሄዷል። እዚህ ውስጥ ሌንጂሶ ዲጋ ከ8 ዓመታት በላይ ጦርነቱን እድሜውን ያሳለፈ ሌንጂሶ ዲጋም እሱን የመሰለ ጀግኖቹን በመያዝ ጀግንነቱን በእንደዚህ መልክ አሳልፈዋል። ሌንጂሶ ዲጋ የሄደበት ቦታም አሸንፎ ነው የሚገባው እንጂ ተሸንፎ አልገባም። ሌንጂሶ ዲጋ በአንድ ጊዜ ከምኒልክ ጋር እንደዚህ ነገር አሳልፈዋል። ምኒልክ አርሲ ውስጥ ገብተው ኦሮሞቹን በደንብ ሲጨርስ የዛን ቀን ሌንጂሶ ጦርነት ላይ አልነበረም። የዛን ቀን ሌንጂሶ ጦርነት ላይ ያልሄደ ሲሆን ምኒልክ በብዛት ኦሮሞቹን ጨርሶ ወደ አንጦጦ ሊመለስ ሲሄድ ሌንጂሶ ዲጋ በጠዋት ወጥቶ ወይኔ ኦሮሞ አለቀብኝ ምን ቀረኝ ብለው በጠዋት ወጥቶ ፊት ለፊቱን ቆመው እንደዚህ አረገው። ከ200 ሰው በላይ ገሎት 177 ሰው ሚሆን በእጅ ይዞት ተመልሷል። የዛን ቀን ምኒልክም ጦርነት ላይ ነበረም። የዚች ጊዜ ሌንጂሶ ዲጋ ምኒልክን አባረሮት ፈረሱን ገሎበት የሱን ኮፍያ ከጭንቅላቱ ላይ አስወርደው እስከ ጫማ ድረስ አስወርዶት ምኒልክ ሮጦ ወደ አንጦጦ ተመለሰበት። ምኒልክ ወደ አንጦጦ ሲመለስ ሌንጂሶ ዲጋ መቻል ስላልቻለው ከ8 ዓመት በላይ እሱ ጋር ጦርነት ሄዶ ሌንጂሶን ማሸነፍ ካልቻለ በኋላ ደግሞ የጦርነቱን መንገድ መቀየር ጀመረም። መንገዱን ደግሞ እንዲህ ነው የቀየረው።